ዛሬ መጋቢት 21 ቀን 2018 ዓ.ም በፊንቴክ የኢንቨስትመንት አክሲዮን ማህበር ላይ የተመሰረተውን የቢሊየን ብር ማጭበርበር ክስ እንዳስሳለን። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የዛሬው ቀዳሚ ዘገባችን በሀገሪቱ ከፍተኛ መነጋገሪያ በሆነው በፊንቴክ ኢንቨስትመንት የፈጠራ ስራ አክሲዮን ማህበር ዙሪያ የወጣ አዲስ መረጃ ነው። ፌዴራል ፖሊስ በ1.7 ቢሊየን ብር የማጭበርበር ወንጀል የተጠረጠሩ የድርጅቱ መስራቾችና በማስተዋወቅ ስራ ላይ የተሳተፉ ታዋቂ ግለሰቦችን በቁጥጥር ስር በማዋል ክስ መመስረቱን አስታውቋል። የፌዴራል ፖሊስ የምርመራ ሂደት ማጠናቀቁን ተከትሎ በድርጅቱ መስራቾች ላይ መደበኛ ክስ መስርቷል። እንደ ፖሊስ መግለጫ ድርጅቱ ከ1200 በላይ ዜጎችን በማታለል 1.7 ቢሊየን ብር መዝረፉን በምርመራ ተረጋግጧል። በጠቅላላው 19 የወንጀል ክሶች የቀረቡ ሲሆን ከእነዚህ መካከል የፋይናንስ ማጭበርበርና ድንበር ተሻጋሪ የኢኮኖሚ ወንጀሎች ይገኙበታል። ከዋና ዋና ተጠርጣሪዎች አንዱ የሆነው ዳንኤል ዮሐንስ በአሁኑ ወቅት በቁጥጥር ስር የሚገኝ ሲሆን ግርማይ ገብረ ሚካኤል የተባለው ተባባሪ መስራች ደግሞ በክትትል ላይ እንደሚገኝ ፌዴራል ፖሊስ አስታውቋል። ድርጅቱ ደንበኞቹን ለማጥመድ የተጠቀመበት ስልት 50 በመቶ ቅድመ ክፍያ ለፈጸመ ሰው በ90 ቀናት ውስጥ መኪና እናስረክባለን የሚል ማራኪ ተስፋ ነበረ። የቀረው ክፍያ ደግሞ ከወለድ ነፃ በሆነ ብድር እንደሚሸፈን ቃል ገብቶ ነበር። ሆኖም የምርመራ ውጤቱ የሚከተሉትን ሀቆች ይፋ አድርጓል። ከተነገረው በተቃራኒ መኪና የደረሳቸው 100 የማይሞሉ ግለሰቦች ብቻ ናቸው። ድርጅቱ ካስገባቸው 148 መኪኖች መካከል የተወሰኑትን በሚስጥር መልሶ መሸጡን ተደርሶበታል። በጅቡቲ ወደብ በመቶዎች የሚቆጠሩ መኪኖች አሉን ቢልም የሚለው መረጃ ሁሉ ሐሰተኛ ሆኖ ተገኝቷል። ከቻይናው BYD ኩባንያ ጋር አለኝ ያለው አጋርነትም ምንም አይነት ሕጋዊ መሰረት የሌለው መሆኑ ተረጋግጧል። በተጨማሪ ድርጅቱ መኪኖችን ተከራይቶ በማሳየት የሕዝብን እምነት ለማግኘት ሞክሯል። በዚህ የወንጀል መዝገብ ላይ ትኩረት የሳበው ሌላው ጉዳይ ታዋቂ የጥበብ ሰዎችና የማህበራዊ ሚዲያ አንቀሳቃሾች በቁጥጥር ስር መዋላቸው ነው። እነዚህ ግለሰቦች ድርጅቱን በማስተዋወቅ ህዝቡ ገንዘቡን እንዲያስቀምጥ በማበረታታትና ከዚህ ህገወጥ ስራ በተገኘ ገንዘብ የተገዙ የቅንጦት መኪናዎችን እንደ BYD ሞዴሎች በስጦታ በመቀበል ይጠረጠራሉ። በቁጥጥር ስር ከዋሉት መካከል አርቲስቶች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛውና ይገረም ደጀኔ ይገኙበታል። ኢንፍሉዌንሰሮች መንሱር ጀማልና ካሊድ ናስር ይገኙበታል። ፍርድ ቤቱ ተጠርጣሪዎቹ በቁጥጥር ስር ውለው ምርመራ እንዲቀጥል ፈቅዷል። ፖሊስ አሁን ላይ ትኩረቱ በገንዘብ ማጠብ፣ መኒ ላውንደሪንግ እና በተደራጀ የፋይናንስ ወንጀል ላይ አድርጓል። ይህ ክስተት በኢትዮጵያ ታሪክ ውስጥ ከተመዘገቡት ትልቁ የፋይናንስ ማጭበርበር አንዱ ተደርጎ ተወስዷል። ጉዳዩ በሀገሪቱ የዲጂታል ኢንቨስትመንትና የፋይናንስ ቁጥጥር ስርዓት ላይ ትልቅ ጥያቄ አስነስቷል። ተበዳዮች ፍትህ እንዲሰጣቸውና የጠፋው ገንዘባቸው እንዲመለስ በከፍተኛ ጉጉት በመጠባበቅ ላይ ናቸው። ለዛሬ ያዘጋጀውላችሁ ዜና ይህንን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።